የአገልግሎት ጊዜያቸውን ጨርሷል ተብሎ የሚጣሉ የኤሌክትሮኒክስ እቃዎችና ባትሪዎች መልሰው አገልግሎት እንዲሰጡ በማድረግ ዘርፈ ብዙ ጠቀሜታዎችን ማግኘት እንደሚቻል ተገለጸ። ኢንተር ኢትዮጵያ የተሰኘው ተቋም እነዚህ የሚጣሉ ኤሌክትሪክ እቃዎች በከባቢ ላይ የሚደርሱትን ጉዳት ለመቀነስና ወጪን ለመቆጠብ የሚያስችል ተግባር እያከናወነ መሆኑ ተገልጿል። ኤዶሚያስ ንጉሴ ተጨማሪ አለው። አገልግሎታቸውን የጨረሱ ተብለው የሚወገዱ የኤሌክትሮኒክስ ቁሳቁሶች መልሰው ጥቅም ላይ እየዋሉ ይገኛሉ። እነዚህን ቁሳቁሶች መልሰው ጥቅም ላይ ከሚያውሉ ተቋማት መካከል ኢንተር ኢትዮጵያ አንዱ ነው። የተለያዩ ኤሌክትሮኒክሶችን ከተለያዩ ድርጅቶች፣ ግለሰቦች እንሰበስባለን። ምሳሌ ለመጥቀስ ያህል ላፕቶፖች፣ ፕሪንተሮች፣ ሶላር ሲስተሞች፣ ባትሪዎች፣ ፍሪጆች፣ ውሃ ማጣሪያ እንደዚህ የመሳሰሉ የኤሌክትሪክ ኃይልን ተጠቅሞ አገልግሎት የሚሰጡ እቃዎች እንደማለት ነው። አሁን ያያረግን ያለ ነው ባትሪውን እየፈታን ነው እየለየን ማለት ነው። ከዛ በኋላ የባትሪውን ላይፍ ሳይክላቸውን ደግሞ በማሽኖቹ ቼክ እናደርጋቸዋለን ማለት ነው። እዚህ አሁን የባትሪ ቴስቲንግ ኤሪያ ነው። የጤነኛና ጤነኛ ያልሆኑ ባትሪዎችን ሶርት እናደርጋቸዋለን ማለት ነው። ሲስተም ላይ ብዙ ነገር ነው ያሳየን። አንደኛው በስንት ሰዓት ቻርጅ እንደሚያደርግ፣ በስንት አምፔር እንደሚያደርግ፣ ባትሪ ቻርጅ የተደረገ ቴምፕሬቸር ጨምር ሙቀቱ ስንት ያህል ሴልሲየስ ይደርሳል። ምክንያቱም ከሆነ ሴልሲየስ ማለፍ የለበትም 2 እስከ 3 ዓመት ድረስ ተመልሶ እንዲሰራ ነው የምንውለው ማለት ነው። ከዛ በላይ ሊሰራ ይችላል ማለት ነው። ግን እኛ ሚኒመም ጋራንቲ የምናደርገው በዛ ነው ማለት ነው። ተመልሶ እንደገና ሲብላሽ ደግሞ ምንድን ነው የምናደርገው? ተመልሶ እዚህ ነው የምናስገባው ማለት ነው። በቻልን ብትመጠን ለምን 10 ጊዜ ሪፈርቢሽን እናደርጋለን። እነዚህ ባትሪዎች እንዳንጥል ነው የምንፈልገው ማለት ነው። ተመልሶ ወደ ጥቅም እንዲውል። ስራው ጥንቃቄ የሚፈልግ በመሆኑ ተቋሙ ለሰራተኞቹ ዘመኑን የሚመጥን ስልጠናም ይሰጣል። ሰራተኞቻችን ኳርተርሊ ትሬኒንግም አላቸው። ሪፍሬሸር ትሬኒንጎችንም እንሰጣለን። ማንኛውም አዲስ ሰራተኛ ሲቀጠር በአጠቃላይ ስለ ኢዌስት በአጠቃላይ ስለ ሴፍቲ ትሬኒንጎች ይሰጡታል። ከዛ ደግሞ በየዲፓርትመንትም የሚሰጡ የትሬኒንግ አይነቶች አሉ። የምንሰራው ሊቲየም አየን ባትሪ እስከሆነ ድረስ እነዚህ ባትሪዎች በጣም ጥንቃቄ የሚፈልጉ ናቸው። አንድ የተለያየ ባትሪዎቹን ስንፈታም ሆነ ስንሰራቸው ሜንቴን ስናረጋቸው የምናረጋቸው የሴፍቲ ሁኔታዎች አሉ እና እነሱ በጣም እንትን ሊያጠቁን ስለሚችሉ ባትሪዎቹ በእነሱ ላይ ጥንቃቄ በጣም እናደርጋለን። የፋይናል ፕሮዳክት ነው መጨረሻ ቴስት ኳሊቲ ኮንትሮል እያደረኩ ነው ባትሪውን። አንደኛው ማየት የምፈልገው በትክክል እየተሰራ ነው ወይ አሁን ቻርጅ ሲደረግ እና ዲስቻርጅ ሲደረግ እና ቴምፕሬቸርን ምን ያህል ሙቀት እንደሚያመጣ ማለት ነው። ይሄ ኳሊቲ ኮንትሮልን ካለፈ በኋላ ወደ ዲፕሎይመንት ነው የሚገባ ማለት ነው። ወደ ሽያጭ ይገባል። ያገለገሉትን ሲገዛ መጀመሪያ ከስተመሩ የሚያገኘው ቤኔፊት ከኦሪጂናሉ ወይም ከአዲሱ መሸጫ ዋጋ ከ40 እስከ 50% የሚቀንስ ዋጋ ያገኛል ማለት ነው። መታከም የማይችሉና የማይጠገኑ ባትሪዎችም በሳይንሳዊ መንገድ የአየር ብክለት እንዳያስከትሉ በማድረግ እንደሚያስወግድም ተመላክቷል።